Hey guys, welcome back to Lydia Space. አሁን ያለሁት ኤ ኢንጂነሪንግ ስኩል 5 ኪሎ ካምፓስ ነው። ለኢንጂነሪንግ ዲፓርትመንት እና ካምፓስ ላይፍ ተማሪዎቹን ራሳቸውን እጠይቅላቸዋለሁ። ወደ አዲስ አበባ ዩኒቨርሲቲ ኢንጂነሪንግ ለመግባት ሀሳብ ካላችሁ ይህ ቪዲዮ ለእናንተ ነው። If you are new here, don't forget to subscribe and let's go find some students. ስምህንና ዲፓርትመንት? እሺ፣ ማሳሙ ማቴዎስ እባላለሁ። መካኒካል ኢንጂነሪንግ 4ኛ ዓመት ተማሪ ነኝ። እሺ፣ በካምፓስ ቆይታ ምን አይነት ነበር? ቀላል ነው ወይስ ከባድና ከባድ ከሆነ ደግሞ ምንድነው ከባድ ያደረገው የካምፓስ ላይ? አሪፍ ጥያቄ ነው። የካምፓስ ቆይታዬ በተለያዩ መልኩ መግለጽ ይችላል። ለምሳሌ ፈርስት ይር ወደ ግቢ ስመጣ ትንሽ ከብዶኝ ነበር። ያም ከብዶኝ የነበረው ነገር ምንድነው? አክቹአሊ መጀመሪያ አካባቢ ቀላል ነበር። ከሃይ ስኩል ጓደኞቼ ጋር አንድ ዶርም ምናምን ነበርና ኦልሞስት ወደ 5 ምናምን ልጆች የምንተዋወቅ ልጆች ነበር። ሰፈረ ሰላም ካምፓስ ነበር ሲኤችኤስ እና መጀመሪያ አካባቢ ቀላል ነበር። ግን ሰከንድ ሴሚስተር እዚህ ወደ 5 ኪሎ ግቢ ስንመጣ ትንሽ ከብዶኝ ነበር። ምክንያቱም ብዙውን ጊዜ የሚያው ብቻዬን ነበር የሚሆነው እና የሆኑ ነገሮችን ቻሌንጆችን የምጋፈጠው ብቻዬን ነበር። ትንሽ የከበደኝ ሴሚስተር እሱ ነው። ሰከንድ ሴሚስተር ማለት ነው ፈርስት ይር የጓደኛ እንትን አለ ማለት ነው። እሺ፣ ብዙ ተማሪዎች ኢንጂነሪንግ ግቢ ለመግባት ሲያስቡ ማትስና ፊዚክስ ላይ ጂኒየስ መሆን አለብን ብለው ያስባሉና ልክ ናቸው? ለመመለስ ትንሽ ይከብዳል፣ ግን not necessarily አስፈላጊ ነው ብዬ አላስብም። ማለት ግቢ ከመጣው ላይ ያየሁት አንድ ነገር ምንድነው፣ ምንም ነገር ከተነበበ እንደምሰራ አይቻለሁ። ማለት አሁን ሃይ ስኩል ላይ ያለን የሆኑ ሳብጀክቶችን ጀነራል ክላስ በተማር ነው ልንሰራቸው እንችላለን። ግቢ ላይ ግን እንደዛ መቀጠል ትንሽ ይከብዳል፣ ማንበብ ይጠይቃል ማለት ነው። ስለዚህ አሪፍ ታለንት የሆነ ሰው እንኳን ቢሆን ሳያነብ ለመስራት ሊቸገር ይችላል። ግን ደግሞ ካነበበ ማንንም ይሰራል ብዬ ነው ማስበው እና ዋናው ማንበብና ፕራክቲስ ነው። ጥያቄዎችን መስራት ነው፣ የበፊት ኤግዛሞችን መስራት ነው እና በቃ ኦልሞስት ተመሳሳይ ትሬንድ ነው ከዛው ለሚከተለው ማለት ነው። ስለዚህ ብዙ ይከብዳል ብዬ አላስብም እና ግን ካልሞኖ ማንበብ መቻል ነው ዋናው ያስባሉ። እሺ፣ እናመሰግናለን። እና ፈርስት ይር እያለ ባቀው ስለምታስበው ነገር? እሺ፣ ፈርስት ይር እያለው ባቀው የማስበው ነገር ምንድነው፣ ያጠናን ሲስተም ሲነሮችን ጠይቄ ያውቅ ቢሆን አሪፍ ነበር። ያው እኔ አነብ የነበረው ሙሉ እንትኖችን ነው። ያኔ ቴክስት ቡኮችም ስላኩልን በልኪ ናቸው አንዳንድ እንትኖች እና ሙሉ ለማንበብ ሞክር ነበርና ትልቁ ስህተት የዛ ላይ ነበር። ግን እንዴት ነው አሁን ለምሳሌ ያኔ ባቀው ብዬ ማስበው ጥያቄዎችን ብዙ ጥያቄዎችን መስራት እንዳለብኝ ባቅ፣ ጥያቄዎች እንደሚደገሙ ባቅ ኖሮ ጥሩ ፐርፎርም ማድረግ ነበር ብዬ አስባለሁ። እና ያው ብዙ ሰዓት ደግሞ ቲዮሪ ሳነብ ነው ኮንሰፕት ልረዳ ብዬ እንትን ነው በጥያቄ ፕራክቲስ አላረግ ነው ልመስሎ ወደ ኤግዛም ገባው። ያ ነገር ትንሽ አስቸጋሪ አድርጎብኝ ነበርና ባቀው ብዬ ማስበው አንዱ ነገር እሱ ነው። እና በእናንተ ዲፓርትመንት ውስጥ ቦስ የሚባለው ሰብጀክት እና ብዙ ተማሪዎች የሚፈሩት? መካኒካል ያው ኦልሞስት ዲፓርትመንቱ ራሱ ይፈራል። ብዙ ኮርሶች አሉ ከበድ የሚሉ፣ ግን በጣም ትንሽ ወደ ሰርዲር እያለን ፍሉድ ሜካኒክስ እና ሰርዲር ሰከንድ ሴሚስተር ይመስለኛል እና ሂት ትራንስፈር የሚባሉ ኮርሶች ነበሩ። ኦልሞስት አብዛኛው ሰው ይፈራቸው የነበሩ። አሁንም ፎርዚር ፈርስት ሴሚስተር ደግሞ ቱርቦ ማሽነሪ የሚባል ኮርስ አለ። አብዛኛው ሰው ይፈራው የነበረው እሱ ነው። እነዚህ ናቸው። በትምህርት የሚጨናነቁ አሉ፣ ኢንተራንስ ኤግዛም ያለባቸው አሉ። እዚህ ግቢ ደግሞ ፍሬሽማን ታውቃለና ሰርቫይቫል ቲፕ ካለ ተማሪዎች? ያው እንትን ነው ሰርቫይቫል ቲፕ የማስበው ሲነሮችን ማማከር ነው። እኔ የምረዳው ምንም አዲስ የምናልፍበት ፓዝ የለም። ማንም ሰው የሚያልፈው ፓዝ ከዛ በፊት ቀድሞ ያን ያለፈው ሰው ይኖራል። ለዛም ነው ሲነሮችን ማናገር ያለብን። ልከብድ ይችላል፣ ማንበብ ያለብን ብዙ ነገር ሊኖር ይችላል፣ ግን ኖርማል ነው እና ተረጋግተን ሲነሮችን ጠይቀን እንዴት ማንበብ አለብን ምናምን ብለው ምክር መጠየቅ አንዱ ነገር ነው። አንድ ሌላኛው ነገር ደግሞ ስፒሪቹዋሊ መበርታት አለብን። ግቢ ከመጣን በኋላ በቃ መጸለይም አለብን፣ ህብረት ማድረግ ካለብን ከእግዚአብሔርም ጋር እና በእንደዚህ አይነት ነገር መበርታት ነው እንድንረጋጋ ማለት ነው። ምክንያቱም መረጋጋት ካልቻልን ቀላሉን ነገር እንኳን መስራት አንችልም፣ ማሰብም አንችልም። ስለዚህ ሲነሮችን ማማከርና ስፒሪቹዋሊ መበርታት እና ምንም ፓኒክ ማድረግ አያስፈልግም። ከተነበበ ይሰራል ማንኛውም ነገር። እሺ፣ እናመሰግናለን። እሺ፣
ስምሽን እና የምትማሪበት ዲፓርትመንት? እሺ ሩት ሰይፍ እባላለሁ። 3ኛ ዓመት ሶፍትዌር ኢንጂነሪንግ ተማሪ ነኝ። እሺ የካምፓስ ቆይታ ላንቺ ምን ይመስላል? ከባድ ነው ወይስ ቀላል? እና ከባድ ከሆነ ለምን? አይገስ ሁለቱም ነው፣ ከባድም ነው ቀላልም ነው። ቀላል የሚሆነው ያው ከጓደኞች የምታሳልፊበት ጊዜ፣ ያው ችግሩን የምታሳልፊባቸው ጊዜ፣ ደስ የሚሉ ጊዜያት አብረሽ የምታሳልፊበት የግቢ ጉባኤ፣ እነሱ በጣም አሪፍ ጊዜያቶች ናቸው። ከባድ ጊዜያት ነው የምላቸው የፈተና ወቅት በጣም ሁላችንም የሚያጨናንቀው የፋይናል ሰሞን የሚድ ኤግዛም ሰሞን ያው እሱ ጊዜ ያጨናንቃል። ሰው መጥፎም ጎን አለው ያው ሁለቱም አለው። እሺ እና ብዙ ተማሪዎች ደግሞ ኢንጂነሪንግ ስኩል ነውና እዚህ ሲያስቡ ላይክ ማትስና ፊዚክስ በጣም ጂኒየስ መሆን አለብን ምናምን ብለው ያስባሉና እዚህ ግቢ ለመግባት ሪል ነው ይሄ ነገር? ይሄ በጣም ጂኒየስ መሆን አለባቸው ብዬ አላስብም። ግን ደግሞ ስቲል ትክክል ማትስና ፊዚክስ እውቀት ያስፈልጋል። እኔ ያው በደንብም ደግሞ ላይክ ዳይቭ አድርጎ ላይክ በደንብ መረዳትና ላይክ ሎጂኩን የማትስና ፊዚክስ ላይክ ከላይ ከማንበብ እንትን በላይ እንደሚሸመደር ትምህርት ሳይሆን እሱ ያስፈልጋል ባይ ነኝ ማለት ነው። ያ እንትን ይሄም በጣም ይሄ ጂኒየስ መሆን ሳይሆን ቤንዚክ የሚባል ነገር ካለሽ አይገስ ሰርቫይቭ ማድረግ ትችላለሽ ባይ ነኝ። እሺ እና ደግሞ ፈርስት ይር እያለሽ ፍሬሽማን እያለሽ ባቀው ብለሽ የምታስቢው ነገር እዚህ ግቢ ውስጥ እና የካምፓስ ቆይታሽ ውስጥ ምንድን ነበር? ፍሬሽ ያለው ባቀው ብዬ ባስበው ነገር ምንድነው ራሴን የሆነ በጣም ላይክ ሊሚት አደርጋለሁ ሲመስለኝ ማለት ነው። ማነባቸው መጽሐፎችም ላይክ ሊሚት አደርጋለሁ ምናምን አይነት ነገር ማለት ነው። እና የሆነ አይገስ የሆነ አውትሳይድ ዘ ቦክስ ያለ አይነት ነገር አለ አይደለ? ከዛ የሆነ አሃ አይነት ሞመንት ነው የተሰማኝ ማለት ነው። ምንድነው ላይክ እዛ ቶፒክ ላይ በቃ ላይክ በደንብ ዳይቭ አድርጌ ላይክ አውትሳይድ ዘ ቦክስ አድርጌ አስቤ በደንብ ዳይቭ አድርጌ ሌሎች መጽሐፎችንም ባነብ እናንተን የተሻለ ውጤት አገኛለሁ ብዬ አስባለሁ ማለት ነው። አሁን ከነበረኝ ላይ ማለት ነው። አይገስ የዛኔ ምን ብዬ እንትን ነበረ በደንብ ይሄ እነዚህ መጽሐፍቶች አንብቤ ቢሆን ኖሮ የተሻለ ውጤት አገኝ ነበር ብዬ አስባለሁ። በደንብ ተጨማሪ ሪሶርሶችን መጠቀም ራሳችንን ሊሚት አለማድረግ ማለት ነው። እና ደግሞ እናንተ ዲፓርትመንት ውስጥ ቦስ የሚባል ሌቭል ያለ ኮርስ ምንድን ነው? አይገስ ኦፕሬቲንግ ሲስተም ይመስለኛል። ማለት ሁላችንም ቻሌንጅ የሚያደርግ ነው ሳብጀክት ነው። ትንሽ ሁላችንንም እንትን ስለሆነ ኦፕሬቲንግ ሲስተም። እሺ በትምህርት እንትን ለሚሉ የሚጨናነቁ ብዙ አሉ፣ ፍሬሾች አሉ፣ ኢንተራንስ ኤግዛም አለ። እኛ ዲፓርትመንት የሚመረጠው ሰከንድ ይር ምናምን ነው። በእናንተ ጊዜ ደግሞ ይብስ ነበር ጭራሽ ሰርድ ሲሚስተር ነበረውና አሁን ላይ ሰከንድ ሲሚስተር መጀመሪያ ነው። እና ምን ትያቸዋለሽ? ሰርቫይቫል ቲፕ ካለሽ? እኔ በተለይ ለ12ኞች መመክራቸው ምክር እኔም ባይ ዘ ዌይ ላይክ አይ ዋዝ ላይክ ዋን ኦፍ them በጣም ነበር የምጨናነቀው፣ ረጅም ሰዓት ነበር ማነባው ምናምን ነገር። ምንድነው እኔ ሰርቫይቫል ቲፒ ብዙ ጊዜ በጣም ላይክ እንትን ብለው አያቸዋለሁ ላይክ ተማሪዎች በይሄ ላይክ ስፔሻሊ እኔ እየነቀፍኩ አይደለም መንግስት መዘጋጀው መጽሐፍ ግን እዛ ላይ በጣም ጊዜያቸውን ሳያባክኑ አያቻለሁ። እኔ ምንድነው መክራቸው ሞር ሪሶርሶችን ጊዜያቸውን እዛ ላይ አባክነው በኋላ እንዳይቆጫቸው ሞር ሪሶርሶችን እንዲያነቡና ሾርት ከት የሆኑ እንትኖችን ቢጠቀሙ ማለት ነው። ላይክ አንድ ቶፒክን ለመረዳት እዛ ላይ ረጅም ጊዜ አሳልፈው ሊገባቸው ይችላል። ግን ደግሞ በቀላሉ የሚያስረዱ ብዙ መጽሐፍቶች አሉ። እነሱን ኤክስፕሎር እንዲያደርጉ መክራቸዋለሁ። ያ ነው ሰርቫይቫል ቲፕ እኔንም የጠቀመኝ እንዳልጨናነቅ ያደረገኝ እሱ ነው። እናመሰግናለን በጣም። ስምንና ዲፓርትመንት? ሚካኤል ሸቱ እባላለሁ። የቲያትር ጥበባት የ4ኛ ዓመት ተማሪ ነኝ። የካምፓስ ቆይታህን ቀላል ነበር ወይስ ከባድ? እና ከባድ ከሆነስ ምንድነው ከባድ ያደረገብህ? መካከለኛ ነው እውነት ለመናገር። ከባዱ ነገር የትምህርቱ ሎድ መብዛትና ከዛ የዲፓርትመንታችን ደግሞ ስትሪክት ነው። ብዙ ሰው አይመስለውም ቲያትር ሲባል ግን በጣም ስትሪክት ዲፓርትመንት ስለሆነ ትንሽ ከስኬጁል ጋር ምናምን እሱ ይከብዳል። ከዛ ውጪ ግን ካምፓስ ላይፉ ምናምን ኢንጆይ የሚደረግ ነው። ሶሻል ላይፍ ምናምን ነገር ብዙ ተማሪዎች እዚህ ግቢ ለመግባት እንትን ላይክ እናንተ ግቢ የት ግቢ ነው?
የኛ 6 ኪሎ ዋናው ካምፓስ ነው፣ ግን እዚህ አዳራሽ ለመጠቀም ደግሞ እዚህ ፋርማ ግቢ እንመጣለን። ተማሪዎች ስለ ካምፓስ ምናምን ሲያስቡ ስፔሲፊካሊ በቃ በጣም ቶፕ መሆን እንዳለባቸው በሆነ ሌቭል የሆነ ያክል እንትን ማለት እንዳለባቸው ምናምን ያስባሉና ሪል ነው? የሚያስቡ ተማሪዎች አሉ። በብዙ ነገር ላይ ሃይ ሬንጅ ላይ የመሆን ፍላጎት ያላቸው አይሚን ቢሆን ጥሩ ነው። ካልሆነ ግን ስፔሻሊ ወደኛ ዲፓርትመንት ስትመጪ ሁሉም የየራሱ ፖቴንሻል ስላለው አንዳንዱ ለምሳሌ አክቲንግ ላይ ጥሩ ላይሆን ይችላል፣ ከዛ ዳይሬክቲንግ ላይ ጥሩ ይሆናል። ሴም ቲንግ ሌላው ዲፓርትመንት ላይም እንደዛ ነው ብዬ አስባለሁ። እና አይ ቲንክ ኢምፖርታንት ነው ግዴታ ሁሉ ነገር ላይ ሃይ ሌቭል ላይ መሆን ብዬ አላስብም። ገብተህ ልታሻሽለው የምትችለውም ጭምር ነው አይደል? ገብተሽ የምታሻሽ ነው። ከዛ ደግሞ የምትለይበት ነው ያንቺንም ስፔሲፊክ ፖቴንሻል እና ችሎታሽ የት ጋር እንደሆነ ስትገቢ ዲፍረንሺየት የምታደርጊው ነገር ነው። ፈርስት ይር እያለ ባቀው ብለህ የምታስበው ነገር ማለት ብዙ ነገር ኖርማል እንደሆነ ባቅ ፈርስት ይር ሆነሽ ከዛ ላይ 2 እና 3ኛ አመት ላይ ያሉ ሰዎች ተማሪዎችን ስታይ በጣም አፕግሬድ ያደረጉ ሃይ ሌቭል ናቸው ብለሽ ነው የምታስቢውና አይ ዊሽ እሱ ነገር ኖርማል እንደነበረ ባቅ አሁን ምንም ፊል አናደርግም ማለት ኖርማል ነው ብዙ ነገር እሱን ብናቅ ኖሮ ብያስብ ነበር። ስለናንተ ዲፓርትመንት ብዙም አላውቅም፣ ግን ብዙ ኮርሶች አሉት አይደል? እና ተማሪ በጣም የሚፈራው ቦስ ሌቭል ሰብጀክት የሚባለው በእናንተ ፊልድ ሰብጀክቱ ነው ኮርሱ ዳይሬክቲንግ ነው በጣም ከባዱ። አንደኛ አስተማሪው ዳይሬክቲንግ የሚያስተምሩ ሰዎችም ይታወቃሉ ነው እንደሆኑ እና ደግሞ ስትሪክት ስለሆኑ እነሱ ፕላስ ኮርሱም ደግሞ በጣም እንትን ይፈልግ ኤፈርት የሚፈልግ ኮርስ ነው። በጣም ብዙ ሎንግ ፕሮሰስ ነው ያለው አንድ ስክሪፕት ዳይሬክት ለማድረግና በጣም የሚፈራውም የሚከብደውም ኮርስ እሱ ነው። እሺ እና ደግሞ አሁን ፍሬሽማን ተማሪዎች አሉ፣ ኢንተራንስ ኤግዛም የሚፈተኑ ተማሪዎች አሉ። አንተ ደግሞ ፎርዝ ይር ነህ። በጣም እኛ ራሱ በቃ በታች ያሉ በጣም ጥቂት ተማሪዎች ናቸውና ሰርቫይቫል ቲፕ ካለ? ሶ ፍሬሽማን ሲገቡ አንደኛ ላይክ ስፔሻሊ ገና ለመግባት ኢንትራንስ ፈተና ላይ ያሉ ሰዎች ኤግዛጅሬት አድርገው ባያስቡት ማለት ብዙ ነገሮች ኖርማል ናቸው። አንዳንዴ በጣም አጋነን የምናስባቸው ነገሮች ስንገባ ኖርማል ሲሆኑ ከጠበቅነው አንፃር ስለሚወርድብን እንዳንጠላው እፈራለሁ። ሶ ኖርማል አድርገው ባያስቡት በቃ እዚህ መግባት ጥሩ ነገር ነው፣ ግን የህይወት መጨረሻ ስላልሆነ በቃ ኢትስ ኖርማል አዲስ አበባ ዩኒቨርሲቲ መማር ከዛ ደግሞ ሲኒየር መሆንም ትሩ ፕሮሰስ የሚመጣ ነገር ስለሆነ ኤግዛጅሬት አድርገን ባናስባቸው ነገሮች ያው ላይክ መክራለሁ። እናመሰግናለን በጣም። ኤሌክትሪካል ኢንጂነሪንግ ሰከንድ ይር ተማሪ ነኝ። እሺ የካምፓስ ቆይታ ለአንቺ ቀላል ነው ወይስ ከባድ? እና ከባድ ያደረገብሽ ምንድን ነው? አሁን ላይ ብዙም ከባድ አይደለም፣ ግን በቃ የካምፓስ ላይፍ ከባድ የሚያደርገው ነገር ገና ከቤት ስንመጣ በተለይ የክፍለ ሀገር ልጅ ከሆንሽ ሀገር ቀይረሽ ምናምን ስትመጪ ከቤተሰብ መለየት፣ ብቸኝነት ምናምን ብዙ ጓደኛ ካላፈራሽ ብቸኛ መሆን ምናምን እሱ ይከብዳል። ከዛ ፍሬሽ ላይ ብዙም ትምህርቱ አይከብድም፣ ግን ኮንስታንት ሆነሽ ካላጠናሽ ምናምን ደግሞ የፈተና ደግሞ ስትሬስ ይኖራል ምናምን እንጂ አሁን ላይ ገና ነው፣ አሪፍ ነው። አሁን እየለመድሽ ነው? እሺ እና ብዙ ተማሪዎች ደግሞ ኢንጂነሪንግ ስኩልን በጣም ይፈሩታል። ማትስና ፊዚክስ ላይ ጂኒየስ ካልሆኑ በስተቀር ኢንጂነሪንግ ስኩል መግባት የሚችሉ አይመስላቸውም። እና ኢንጂነሪንግ ስኩል ምን ይመስላል? የግድ ማትስና ፊዚክስ ላይ ጂኒየስ መሆን አለብሽ ብለሽ ታስባለሽ? አይ እንደዛ ብዬ አላስብም። የማትስና የፊዚክስ የተወሰነ እውቀት ያስፈልጋል። ከናካቴው አንደኛው ለምሳሌ አሁን ሃይ ስኩል እያላችሁ ማትስን ፊዚክስን ማትወዱ አይነት ሰው ከሆናችሁ ባትገቡ ይመረጣል። ሌላ ዲፓርትመንት ሄልስም አለ፣ አዘር ሳይንሶችም አሉ። እንደዛ መግባት ይሻላል። ግን የግድ ጂኒየስ መሆን ምናምን አይጠበቅም ኢንጂነሪንግ ውስጥ ገብታችሁ። በእርግጥ አሁን አፕላይድ አለ፣ አፕላይድ ማትስ አለ 1 2 3 ምናምን። እነሱ ግን በማንበብ የሚመጣ ነገር ነው እንጂ የሆነ ፕራዮር የሆነ ሶሊድ የሆነ ኖሌጅ እና የግድ ደግሞ ብሪሊያንት መሆን ምናምን አይጠይቅም። ከተለፋ ከተሰራ ይመጣል። መጨናነቅ አያስፈልግም። ኢንጂነሪንግ ጥሩ ነው። እሺ እና ደግሞ ፈርስት ይር እያለሽ ባቀው ስለ ዲፓርትመንት የሚሆን ስለ ካምፓስም ቆይታ ይሁን ባቀው ብለሽ የምታስቢ? ባቀው ብዬ ማስበው ነገር ምንም ነገር ቢፈጠር ተስፋ ለመቁረጥ ማለት በፓስታችን
አሁን ኮንትሮል እንዲያረገን ባንፈቅድ ብዬ አስባለሁ። አሁን ለምሳሌ ፍሬሽ ላይ እንደገባሽ ማትሪክ ያሰብሽውን ያክል ውጤት ካልሰራሽ ዲፓርትመንት አላገኝም ብለሽ በቃ እንደዛ አይነት ተስፋ መቁረጥ ውስጥ ከገባሽ የባስ ውጤት ዝቅ እያለ ነው የሚሄድ። ከዛ ደግሞ ፈርስት ሴሚስተር ደግሞ ወደ ሲኤስ አለ ወደ ኢንጂነሪንግ ምናምን አሁንም ደግሞ የማትፈልጊውን ዲፓርትመንት ካገኘሽ ማለት የምትፈልጊውን ካጣሽ አሁንም ደግሞ ሰርች አይመጣም የሚለው አስተሳሰብ እሱ በጣም መጥፎ ነገር ነው እና ሁሌም መሻሻል የሚችል ነገር ነው። ፍሬሽማን ፈርስት ሴሚስተርም ጥሩ ባትሰሩም ማትሪክም ጥሩ ባትሰሩ ሰከንድ ሴሚስተር አለና ሁሌ ሆፕ እያደረጉ ጥሩ ነገር ለመስራት መሞከር ነው። ከዛ ውጭ መጨናነቅ ምናምን አያስፈልግም። እሱን ባቅ ያስባል። እሺ እና ደግሞ ኤሊክ ነሽ ዲፓርትመንት እና በእናንተ ዲፓርትመንት በጣም የሚፈራው ወይም ቦስ የሚባለው እንትን ኮርስ እንጃ እስካሁን በዚህኛው ሴሚስተር ማለት ኮመን ኮርስ ምናምን ነበር ፈርስት ሴሚስተር። አሁን ላይ ደግሞ ይሄን ያክል የሚፈራ አላሉንም፣ ግን ኤምኤፍ እሱ እና ደግሞ ሜቢ ዳይናሚክስ ግን እንደ ኮመን መሰለኝ፣ ግን እሱም አይ ቲንክ ይፈራል። ለምንድን ነው የኤምኤፍ ተማሪዎች የሚፈሩት? በብዛት በጣም ብዙ ካልኩሌሽን አለው ምናምን ቲዲኤስ የሆነ ካልኩሌሽን አለው። ሞር ላይክ ፊዚክስ ነገር ነው። አይ ዶንት ቲንክ ከሞደርን ፊዚክስ የሚብስ። እሺ ቅድም ጠቅሰሽዋል እና አሁንም አሉ 12ኛ ክፍል ኢንተራንስ ተፈታኞች ፍሬሽማን ተማሪዎችና በጣም የሚጨናነቁ ነገሮች የሚያልፉ የማይመስላቸውና ምን ቲፕ ትሰጫቸዋለሽ? ሁሉም ያልፋል እስኪያልፍ ቢያለፋ በቃ ሁሉም ያልፋል። መጨናነቅ አያስፈልግም። ማትሪክም ቢሆን ኢትስ ኖት አ ቢግ ዲል። እየቻላችሁትን ስሩ ማለት አትስሩ አትልፉ ማለት ሳይሆን የሆነ ሪዛልት ኦሪየንትድ የሆነ ነገር አያስፈልግም። በቃ ኦብሰስድ መሆን አያስፈልግም። ምቹን እስከምቹ ድረስ አድርገሽ ከዛ ውጤቱ የመጣው ይመጣል። ሲጀመር በደንብ ከለፋሽ ከሰራሽ ይመጣል። እንደዛ ብሎ ማመን እና ስለ ዩኒቨርሲቲ ላይፍ ምናምን አለመጨናነቅ ነው በቃ። እናመሰግናለን በጣም። እሺ ስምህንና ዲፓርትመንት? እሺ ስሜ ብሩክ ዲፓርትመንት ሶፍትዌር። እሺ የካምፓስ ቆይታክ ምን ከባድ ነው ወይስ ቀላል ነው ላንተና? ከባድ ከሆነ ደግሞ ከባድ ያደረገብህ ምንድነው? መካከለኛ። መጀመሪያ አካባቢ ያው ዲፓርትመንት ለማግኘት አስቸጋሪ ስለነበር ማጥናት ምናምን በየሰዓቱ ላይብራሪ ማድር ምናምን ነበር። ከዛ ወደ እንትን ቀየር ነው ማለት ነው። የተሻሻለ መጣ። ሶፍትዌር ከገባ በኋላ አሪፍ ሆኗል። እሺ ብዙ ተማሪዎች ኢንጂነሪንግ ትምህርት ቤት ለመግባት ማትስና ፊዚክስ ላይ በጣም ጂኒየስ መሆን እንዳለባቸው ያስባሉና ልክ ናቸው? ቢሆኑ ይጠቅማቸዋል እንጂ እንትን በጣም ትልቅ ሪኳየርመንት ነው አይደል? ለምሳሌ የኛ ዲፓርትመንት ላይ የሚያስፈልግ ነገር የለውም እሱ። ግን ሌሎች ኢንጂነሪንግ ዲፓርትመንቶች ኤሌክትሪካል፣ መካኒካል ላይ የሚጠቀሙ ስለሆነ ቢኖራቸው ይመከራል። እሺ ፈርስት ፍሬሽማን እያለ ባቀው የምትለው ነገር አንድ ነገር ቢኖር ምንድን ነበር? ባቀው ምለው ያው ብዙ ሰዓት በሰጣ አይደለም የሚለውን ባስ ፍሬሽማን እያለሁ እኔ በቃ በሰዓት አምን ነበር። ላይብራሪ ስላደርኩ ብዙ ነገር የሚቀየር መስለኝ ነበርና በጣም አሪፍ ግሬድ ያላቸው ልጆች ደግሞ ኦልሞስት እንደኛ በጣም የሚለፉ አልነበሩ። ስማርት ወይ ነበር የሚያጠኑት። እሱን ብረዳና ቀድሜ ስማርት ዲባታና ኖሮ ይሻል ነበር። በቃ እንደዚህ ተጨናንቄ አድርጋው ነበር ቢሳካ። እሺ በዲፓርትመንት ውስጥ ሶፍትዌር ዲፓርትመንት በጣም ቦስ የሚባል ሰብጀክት ምንድን ነው? ተማሪ ሁሉ የሚፈራው ሜቢ ኦፕሬቲንግ ሲስተም ዲኤስሲ አራይ ከብዱ ቀላል። እሺ በትምህርት ብዛት እየተጨነቁ ያሉና ፍሬሾች እና ግሬድ 12ዎች አሉና ሰርቫይቫል ቲፕ ካለክ? ቲፕ ስማርት ወይ ብቻ በቃ ሃርድ አትስሩ እያልኩ ሳይሆን ሁለቱንም በቃ ወርክ ሃርድ እና ስማርት አንድ ላይ ይቻላል። ዝም ብላችሁ በሃርድ ስለሰራችሁ ብቻ ብዙ የሚለወጥ ነገር አይኖርም። በቀላሉ ሰዎችም ትልላችሁ ይችላል። ለዛ እሺ እናመሰግናለን በጣም። እሺ ሰላም ስምሽንና ዲፓርትመንትሽን? ስሜ መሰረት ፈንታውን እባላለሁ። ዲፓርትመንት ኤሌክትሪካል ኢንጂነሪንግ። እሺ ይር ሰከንድ ይር። እሺ የካምፓስ ቆይታሽ ምን ይመስላል? እና ደግሞ የካምፓስ ቆይታሽን ከባድ ወይም ቀላል ያደረገልሽ ነገር ምንድን ነው? ከባድ ከሆነስ ደግሞ ለምን? ካምፓስ ቆይታሽ ላይክ እኔ እስካሁን በካምፓስ ህይወቴ ጋር ስትራግል አላደረኩም
ስትራግል አላደረኩም። ፍሬሽማን ይርም ጓደኞቼ ነበሩ፣ ሃይ ስኩል አብረን የመጣናቸው ጓደኞቼ ነበሩ። ሶ አብረን የምናጠና ነበር። አንዳንድ ነገሮችንም አብረን ስናደርግ ስለነበር ይሄን ያክል ስትራግል አላደረኩም። ብዙ ተማሪዎች ኢንጂነሪንግ ስኩልን ላይክ በቃ ለመግባት በማትስና ፊዚክስ ላይ በቃ ጂኒየስ መሆን እንዳለብሽ ምናምን ያስባሉና እንዴት ልክ ነው ብለሽ ታስቢያለሽ? ላይክ የግድ መሆን ያስፈልጋል? አይ ቲንክ ይሄን ያክል ጂኒየስ መሆን አያስፈልግም፣ ግን ላይክ ሃይ ስኩል ጋር ያሉ ጥሩ ባክግራውንድ ቢኖራቸው ተመራጭ ነው። ፎር ዘ ፈርስት ታይም ማትስ እና ፊዚክስ ይሄን ያክል ጥሩ ያልነበረ ተማሪ ገብቶ እዚህ ኢንጂነሪንግ ጋር በጣም ስትራግል ሊያደርግ ይችላል። ግን ጀስት ኖርማል ተማሪ ማትስ ጋር ሞካሪ፣ ፊዚክስ ጋር ሞካሪ የነበረ ተማሪ እዚህ መጥቶ ዴዲኬት አድርገው መስራት ብቻ ነው እንጂ የሚጠበቅበት ይሄን ያክል ጂኒየስ መሆን አለባችሁ የሚል ነገር የለም። ሶ ዋናው ነገር አይ ቲንክ ዩኒቨርሲቲ ውስጥ ዴዲኬሽን እና ማጥናት፣ ታይምን ማኔጅ ማድረግ እና ዋይዝ መሆን ነው። ፈተና እንዴት እንደሚወጣ የተለያዩ ነገሮችን አንደርስታንድ አድርጎ ያ መዘጋጀት እና ማጥናት ነው እንጂ ይሄን ያክል ጂኒየስ ምናምን የሚያስብል ነገር የለም። እስካሁን ባየሁት ሰከንድ ኢየር ላይ ብያችኋለሁ። እስካሁን ባየሁት ይሄን ያክል ስትራግል አያደርግም። ማንበብ ብቻ ነው እና አንብቦ በስነ ስርዓት ፈተናውን ለመስራት መሞከር፣ ፈተናዎቹ እንዴት እንደሚወጡ ዋይዝ ሆኖ ማየት መሞከር ነው እንጂ ይሄን ያክል ከባድ የሚያስብል ነገር የለም እስካሁን። እሺ እና ደግሞ ፈርስት ኢየር እያለሽ እዚህ ዩኒቨርሲቲ ከመግባት በፊት ወይም ግሬድ 12 ወይም ደግሞ ፍሬሽማን እያለሽ ባቀው ይጠቅመኝ ነበር ምናምን ብለሽ የምታስቢ ካለ? ፈተና መስራት፣ ያለፉ አመቶችን ፈተና መስራት በጣም ኢምፖርታንት የሆነ ነገር ላይክ እኛ ስናደርግ የነበረው ኖርማል እንደ ሃይ ስኩል ጋር ፈተና ይሄን ያክል ሲደገም ስላልነበር እኛ ጋር እናጠናለን በስነ ስርዓት ያሉትን አጋዥ መጽሐፎች ለመጠቀም እንሞክራለን። ግን ከግማሽ በላይ ጥያቄ ተደግሞ ሊመጣ ይችላል ከላስት ይሩ ፈተና እና አይ ቲንክ ዋይዝ መሆን ያልኩት ነገር ይሄ ነው። ዋይዝ ስትሆኚ ፈተና አወጣጡን ነው ኤቭሪቲንግ ታጠኛለሽ ምናምን፣ ከዛ ጥሩ ለመስራት ትሞክሪያለሽ እና አዳት ሞመንት ዊ ዶንት ኖ ፈተና ራሱ የት ማግኘት እንዳለብን ያምና የወጡ ፈተኖችን እየሰራን አልገባንም ነበርና ኢቭን ጥሩ ብንሰራም ግን ከዛ የተሻለ መስራት ይቻል ነበር። ፈተና ተደገመ ማለት ሊትራሊ ማግኘት የምትችሉትን ነገር አጣችሁ ማለት ነው። ሶ ያ ላይክ የላስት ኢየር የሆኑ ፓስት ፔፐሮችን እየፈለጉ ለመስራት መሞከር ጥሩ ነገር ነው። እናመሰግናለን። እና ኤዲክ ዲፓርትመንት ነኝ ብለሽኛልና በእናንተ ዲፓርትመንት በጣም ቦስ የሚባለው እና ተማሪ ሁሉ የሚፈራው ሰብጀክት ምንድን ነው? አሉ ኤሌክትሪካል አይ ገስ ኢንጂነሪንግ ውስጥ ከባዱ የሚባለው ነውና እዚህ ግቢ ውስጥ ከባዱ የሚባለው ኢንጂነሪንግ ኤሌክትሪካል ነው። እስካሁን ባለው እንግዲህ ኤኤምኤፍ የሚባል አሁን እየወሰድን ያለው ኮርስ አለ። እሱ በጣም ከባድ ነው ማለት ያው ነው አይዲያ አንደርስታንድ ለማድረግ ራሱ የሆነ ይከብዳል ማለት ስንማር ራሱ እኛ እያማረርን ምናምን ነው የምንማረው ክላስ ውስጥ ምን ልናደርገው ነው ይሄን ትምህርት እየተባባልን እና ብቻ የሆነ ጥሩ ለመስራት መሞከር የሆነ አሁን ደግሞ ይህ ውጤት ሜጀራችን ስለሆነ ኤፍ ካመጣሽ ኦብቪስሊ አንድ አመት መድገም ነው። አንድ አመት ላግ ታረጋለሽ። በኤምኤፍ ውስጥ ኔክስት ይር ፓወር እና ማሽን ይይዛል። ኤምኤፍ አልወሰድሽም ማለት ወይም ኤምኤፍ ኤፍ መጣብሽ ማለት ኔክስት ይር ፓወር ኤንድ ማሽን አትወስጂም ማለት ነው። ከዛ በኋላ አንድ አመት ወደ ታች ላግ አረግሽ ማለት ነው። ሶ ብቻ ኤምኤፍ ከባድ ነው። እሺ እና ደግሞ አሁን ፍሬሽማኖችም የሃይስኩልም ተማሪዎች ያዩሻልና ለሚጨነቁ ኢንተራንስ ኤግዛም አለ። ፍሬሽ ላይ ደግሞ ገና ዲፓርትመንት አልመረጡምና ምን ትያቻለሽ? ምን ቲፕ አለሽ? አይ ቲንክ ላይክ ለ12 ክፍል ተፈታኞች አጥኑ ነው ኦብቪስሊ ቢዋይዝ የምታጠኑበት ወይ ዋይዝ ሆናችሁ አጥኑ። በእኛ ታይም አይ ገስ ስንፈተን ፈተና ምናምን ሰርተናል፣ ግን የወጣበት ወይ እንደ በፊቱ የሆነ ፓተርን አይደለም። የሆነ ከፓተርን ወጣ ብሎ ነው የወጣ አይደለም። ብቻ ቢ ሬዲ። ከዛ በኋላ ተጨናነቁ። ለፍሬሽማኖች ደግሞ ዲፓርትመንት ለሚመርጡት በጣም ክሊር ሁኑ ለጎላችሁ፣ ምን አይነት ጎል እንደምትፈልጉ። ሶፍትዌር ነው መግባት የምፈልገው፣ ኤሌክትሪካል ነው መግባት የምፈልገው በሚለው
ከዛ በኋላ ዋይዝ ሁኑ ነው የምላቸው። ይሄን ያክል ፍሬሽማን ጋር ውጤት በጣም ይሰራል። ዋይዝ መሆን ብቻ ነው የሚያስፈልገው። ዋይዝ ሁኑ እንደነገርኳችሁ እኛ አሁን ላስት ይር ፔፐሮችን እየሰራን ምናምን አልነበረም እና በሱ ምክንያት ትንሽ ውጤት ሌላው ማለት ውጤታችሁ ጥሩ መጥፎ ባይሆንም ሌላው ጥሩ ይሰራል። ኦብቪስሊ ፈተና ሰርቶ እየገባ ከሆነ ሶ ዋይዝ ሆናችሁ ፈተናችሁን እየሰራችሁ በስነ ስርዓት ካጠናችሁ አይ ቲንክ ፍሬሽማን ኢዝ ዶብል ፖሲብል የሆነ ነገር ነው ብዬ አስባለሁ። ከዛ በኋላ ፊልድ መምረጥ ነው እንግዲህ። እናመሰግናለን። እናመሰግናለን። ቴንክ ዩ